እንዴት አድርጋችሁ ስራ መፈለግ እንደምትችሉ፣ እንዴት አድርጋችሁ ፖርትፎሊዮ ማዘጋጀት እንደምትችሉ፣ ፕሮፖዛል እንዴት አድርጋችሁ መላክ እንደምትችሉ ሙሉ መረጃ ስለምሰጣችሁ በትክክለኛነት የሚሰራ ነገርና የማይሰራ ነገር ለይተን እዛ ቻናል ላይ ስለምናወራ እንግዲህ እዛ ቻናል ላይ ከቀጣይ ሳምንት ጀምሮ ቪዲዮ ኤዲቲንግ በተከታታይ ስለማስተምር ሰላም የዚህ ቻናል ቤተሰቦች እንግዲህ ዛሬ በሌላ ቪዲዮ ተመልሻለሁ። የዛሬ ቪዲዮ ደግሞ እኔም ጥያቄ ጠይቃችኋለሁ፣ እናንተም ደግሞ የፈለጋችሁትን ጥያቄ ትጠይቃላችሁ። እንግዲህ ይሄ ቻናል የእናንተ ነው። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። እኔ የማውቀው ከሆነ መልስላችኋለሁ፣ የማላውቀው ነገር ከሆነ ደግሞ የተለያዩ ቦታዎች ላይ ሪሰርች አድርጌ አምጥቼ መልስላችኋለሁ። እንግዲህ እንደዚህ ስናደርግ እኔ የምጠይቃችሁ አንድ ነገር አለ። እሱም ይሄን ቻናል ሰብስክራይብ ማድረግ ነው። እንግዲህ እዚህ ቻናል ላይ የተለያዩ ቪዲዮዎች እየሰራሁ እገኛለሁ። ነገር ግን ቻናሉ እያደገ አይደለም። ስለዚህ ሰብስክራይብ ማድረግ እንዳረሱ፣ እንዲሁም ደግሞ ቪዲዮን ላይክ ስታደርጉ ሌላ ሰው ጋር እንዲደርስ ይረዳኛል። ሼር ማድረግ እንዳረሱ። እንግዲህ የፈለጋችሁትን ጥያቄ እንደነገርኳችሁ መጠየቅ ትችላላችሁ። እንዲሁም ደግሞ ሌላ ዩቲዩብ ቻናል ከፍቻለሁ እዚህ ጋር ለታ ዲጂታል ክሬቲቭ የሚል ዩቲዩብ ቻናል ከፍቻለሁ። እንግዲህ እዛ ቻናል ላይ አብረን የምንማራቸው ነገር ቢኖሩ ቪዲዮ ኤዲቲንግ፣ ሶሻል ሚዲያ ማኔጅመንት፣ ኮንቴንት ክሬሽን እና የተለያዩ በዚህ ዙሪያ ያሉትን ነገሮች አምጥቼ ለእናንተ ስለምሰጥ እዛ ላይ ገብታችሁ ሰብስክራይብ ማድረግ ትችላላችሁ። እንግዲህ እዛ ላይ የፈለጋችሁትን ጥያቄ ያለምንም ስህተት የምናወራ ይሆናል። እንግዲህ በዚህ ሰዓት የተለያዩ ውሸቶች እየወጡ ነው የሚገኙት። ኦንላይን ላይ ገንዘብ መስራት ከፈለጋችሁ ይሄንን ስቴፕ ተከተሉ የሚላችሁ ሰዎች ስላሉ በትክክለኛነት የሚሰራ ነገርና የማይሰራ ነገር ለይተን እዛ ቻናል ላይ ስለምናወራ ገብታችሁ ሰብስክራይብ ማድረግ ትችላላችሁ። እንግዲህ እዛ ቻናል ላይ ከቀጣይ ሳምንት ጀምሮ ቪዲዮ ኤዲቲንግ በተከታታይ ስለማስተምር ገብታችሁ ሰብስክራይብ እንዲሁም ደግሞ ኖቲፋይ ማድረግ ትችላላችሁ። ቪዲዮ ኤዲቲንግ ሳስተምር እንግዲህ ምንም ነገር ሳንሳተት እስከ መጨረሻ አስተምራችኋለሁ። እንዲሁም ደግሞ ከተማራችሁ በኋላ እንዴት አድርጋችሁ ስራ መፈለግ እንደምትችሉ፣ እንዲሁም ደግሞ ያገኛችሁትን ስራ ላይ እንዴት አድርጋችሁ ፖርትፎሊዮ ማዘጋጀት እንደምትችሉ፣ እንዲሁም ደግሞ ፕሮፖዛል እንዴት አድርጋችሁ መላክ እንደምትችሉ፣ አፕወርክ ላይ እንዴት አድርጋችሁ መስራት እንደምትችሉ ሙሉ መረጃ ስለምሰጣችሁ ዛሬ ገብታችሁ ሰብስክራይብ ማድረግ ትችላላችሁ። የምትፈልጉት ቪዲዮ ካለ እዚህኛውም ቻናሌ ላይ እንዲሁም ደግሞ እዛኛውም ቻናሌ ላይ መጠየቅ ትችላላችሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ።